ትራምፕ ወደ አሜሪካ በሚገቡ መኪናዎች ላይ አዲስ ቀረጥ ጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ መኪናዎች እና የመኪና ዕቃዎች ላይ የ25 በመቶ ቀረጥ ይፋ አድርገዋል። አዲሱ ቀረጥ ከመጪው የፈረንጆቹ ሚያዝያ 2 ቀን ጀምሮ ተግባራዊ የሚደረግ መሆኑን ዋይት ሃውስ አስታውቋል። ሜክሲኮን ጨምሮ ካናዳ፣ ጀርመን፣ ጃፓን እና ደቡብ ኮሪያ አዲሱ የትራምፕ ቀረጥ በዋናነት የሚመለከታቸው ሀገራት ናቸው። ለአሜሪካ ቀዳሚ የተሽከርካሪ አቅራቢ ከሆኑት ሀገራት የሚገቡ መኪናዎች ከተጠቀሰው ዕለት ጀምሮ በአዲሱ ቀረጥ መሰረት ምርቶቻቸውን ወደ አሜሪካ የሚያስገቡ ይሆናል። በቀጣዩ ሰኔ ወር ደግሞ ወደ አሜሪካ የሚገቡ የተሽከርካሪ ዕቃዎች እና መለዋወጫዎች ላይ ቀረጡ ተግባራዊ ይሆናል ተብሏል። ትራምፕ እርምጃው የአሜሪካን የመኪና አምራችና ገጣሚዎች በማበረታታት በአሜሪካ ለሥራ ዕድል ፈጠራ እና ኢንቨስትመንት ትልቅ አስተዋጽኦ ያደርጋል ብለዋል። ተንታኞች ግን በተቃራኒው በትራምፕ እርምጃ በአሜሪካ ዋነኛ የመኪና አምራቾች ጊዜያዊ የመዘጋት ዕጣ ፈንታ ሊገጥማቸው ይችላል እያሉ ነው። ከዚህ ባለፈም የዋጋ ጭማሪ እና አሜሪካ ከአጋር ሀገራት ያላትን ግንኙነት የሚያሻክር ነው ሲሉ አስጠንቅቀዋል። በተጨማሪም የትራምፕ አካሄድ የንግድ ውድድሩን ከጤናማ ፉክክር ይልቅ ወደ ንግድ ጦርነት የሚከት ነው ሲሉም ተችተዋል። የአሁኑ እርምጃ ካለቀላቸው መኪናዎች ባለፈ በዕቃዎች ላይ የሚተገበር እንደመሆኑ በሜክሲኮ እና አንዳንድ ሀገራት የመኪና ዕቃዎችን አምጥተው የሚገጣጥሙ የአሜሪካ ኩባንያዎች አዲሱ ዕቅድ ተጎጂ ያደርጋቸዋል ተብሎ ይጠበቃል። ባሉበት ሆነው ትኩስና ወቅታዊ መረጃዎችን ከስራ ያሉት